የወንጌል መልእክተኝነት ኤርጋሙማ ወንጌላ ትልቅ ኃላፊነት ነው። እትጋፈታሙማ ጉዳዳ እግዚአብሔር በዚህ አገልግሎት ላይ ሲፈልገን ዋቀዮ ተጃጅላ ከነረት የሮኑ በርባዱ ሰው የሚባለውን ውድ ፍጡር ነማ ከንጀዳሙ ኡማማ ገቲ ጀቤሳ ለርሱ መንግስት እንድንዋጅ ነው። ሞቱማ ሳቲ ፈከብኑፊ ሰው ለእግዚአብሔር ውድ ፍጡር ነው። ወጋ ነምኒ ኡማማ ቃሊ ዋቀዮ ኡሜዳ በዚህ ምድር ላይ ይለፋ ከነረቲ ሰው በሚኖርበት ዘመን ሁሉ ፈጣሪውን እንዲያውቅ እግዚአብሔር ይፈልጋል። ነምኒ በረጅራት ሁንደቲ ኡማሳ ከቤኩ ዋቀዮ ይንበርባዳ ይሄ የእግዚአብሔር ሐሳብ ነው። እንኩን ያደ ዋቀዮቲ ለዚህ ስራ ነው ደግሞ እኔና እናንተ የተጠራ ነው። ሆጂ ከናፊ አኒፊሲኒ ሞ ከዋማምኒ የሥራ ክቡር ስራ ነው። እጋ ሆጂን ኩን ሆጂ ከበጀማዳ ከስራዎች ሁሉ ይበልጣል። ሆጂ ወን ሁንዱ መረዩ እንጫላ ይሄ ስራ ሆጂን ኩን ጥሪ ይፈልጋል። ዋሚቸ በርባዳ ሸክም ይፈልጋል። በአበርባዳ በስሜት የሚሰራ ስራ አይደለም። ሆጂ ሚራን ወጀተሙ ሚቲ ስሜት ለተወሰነ ጊዜ ይዞን ሊሄድ ይችላል። እጋ ፈዲን የሮ ሙራሳብን ፉዴ ደሙ እንደንዳ ሚሪ የሮ ሙራሳብን ፉዴ ደሙ እንደንዳ ጥሪ ግን እስከ ፍጻሜ ይዞን ይሄዳል። ዋሚች ገሩ ሀገዱማትን ፉዴ ደማ ስለዚህ ዛሬ በዚህ አገልግሎት አቅጣጫ አስቀድመን ስለ ጥሪ ትንሽ እንድናይ ይፈልጋለሁ። እጋ ሀራ ከለቲ ተጃጅላቲን ረዋዬ ዋሚቻ ከበራኑ ምናም በርባዳ ለመሆኑ ጥሪ ምንድነው? ተጃጅል ዋሚች ማሊዳ እሱን በደንብ ዘርዘር አድርገን ከማየታችን በፊት የዚህ ተቃራኒ የሆነውን ሐሳብ እናንሳ። ይሰከነ ስሪት በልስኔ ላሉ አንዱራ ያደ ፋላ ከና ሀካስ ነው። ጥሪ ያልሆነ ነገር ምንድነው? ዋንቲ ዋሚች እንታኔ ማሊዳ በዚህ ዘመን እየሆነ ያለ ነገር ሰዎች ጥሪ አድርገው የሚያስቡት እንደ ተጠራ ሰው የሚያከናውኑት ነገር ምንድነው? በረከነ ታአ ከንጅሩ ነሞኒ አካ ዋሚቻቲ ለካ ኢላላ ከንጅራን ማሊዳ ጥሪ ሙያተኝነት አይደለም። ዋሚቺ ኦጉማ አይሚቲ ወይንም ደግሞ ጥሪ የቅጥረኞች ስራ አይደለም፣ ወይም ተቀጣሪዎች የሚሰሩት ስራም አይደለም። ዋሚቺ ወሪ ምንደፈመን ሆጂ ወጀተኒ ሚቲ ጥሪ የትምህርት ማስረጃ የያዙ ሰዎች የሚሰጣቸው ስራ አይደለም። እጋ ዋሚቺ ወራ ወረቃ በሩምሳ ረጋ ወረቃ በሩምሳ ቀበኒ ፈረከነ ዋንከነ ሙሚቲ